ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በፕሮጀክት ማኔጅመንት ዙሪያ ላይ የተለያዩ ገለጻዎች የሚደረጉበት ወይም የማደርግበት እና በዚህ የዩቲዩብ ቻናል የሚተላለፈው ፕሮግራሜ ነው። እንግዲህ ያው እርግጠኛ ነኝ እየተከታተላችሁ እንደሆነ ጠቃሚ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። እኔ ይሄን የፕሮጀክት ማኔጅመንት አጠቃላይ ደረጃውን ጠብቆ እንደዚህ በክፍል በክፍል ቪዲዮዎችን እያዘጋጀው ስለቅ የምጠቀማቸው መረጃዎች ታማኝ የሆኑ መጽሐፍትን እንደዚሁም የዩኒቨርሲቲ ማስተማሪያ ሞጁሎችን በተለያዩ ስልጠናዎች የተሰጡ ማሰልጠኛ ማኑዋሎችን መሰረት አድርጌ ነው እና እነዚህ ደግሞ አጠቃላይ ደረጃውን የጠበቀ ፕሮጀክት መስራት ወይም ማዘጋጀት ለሚፈልግ አካል መተግበር ለሚፈልግ አካል ትልቅ እገዛ ያደርጋሉ እና በዛ ልክ ግንዛቤ እንዲያዝበት ፈልጌ ነው። በጣም ወሳኝ ነው። እናንተ ጋር የሚጠበቀው ደግሞ ያው እንግዲህ በደንብ ይሄንን ጊዜ ሰጥቶ ማየት፣ የሚለቀቀውን ቪዲዮ ጊዜ ሰጥቶ ማየት፣ የሚያስፈልገው መረጃ መውሰድ እና መረዳት ያስፈልጋል። ስለዚህ ከዚህ ተነስቶ ደግሞ ተጨማሪ ሌሎች ማጣቀሻ መጽሐፍትንም እያነበቡ እውቀትን በፕሮጀክት ማኔጅመንት ዙሪያ ላይ ማዳበር ይቻላል ማለት ነው። እንግዲህ የዛሬው ገለጻ የሚያተኩረው ባለፈው ከለቀኳቸው ሁለት ቪዲዮዎች አጠቃላይ የፕሮጀክት አቀራረብ ወይም ፕሮጀክት አፕሮች ከዓለም አቀፍ ተሞክሮ አኳያ ምን ይመስላል የሚለውን የሶስት ዓለም አቀፍ ተቋማትን የፕሮጀክት አቀራረብ መሰረት አድርጌ ገለጻ ማድረግ ጀምሬያለሁኝ። ባለፈው የአውሮፓ ኮሚሽን የፕሮጀክት አቀራረብ አይነትና የማኔጅመንት ኢንስቲትዩሽን ዓለም አቀፉ የማኔጅመንት ኢንስቲትዩሽን የፕሮጀክት አቀራረብ አይነትን ቪዲዮ ገለጻ አድርጌ መልቀቄ ይታወቃል። በዛሬው ደግሞ የዓለም ባንክ የፕሮጀክት አቀራረብ አይነት ምን ይመስላል የሚለውን ገለጻ አደርጋለሁኝ። እንግዲህ በዓለም ባንክ የፕሮጀክት አቀራረብ አይነት ወይም ሂደት የመጀመሪያው ፕሮጀክትን መለየት ነው። ፕሮጀክትን የትኛው ፕሮጀክት ነው የሚሆነው የሚለውን ነገር በደንብ መለየት ያስፈልጋል ማለት ነው። ፕሮጀክትን መለየት የመጀመሪያው ሂደት ነው። ሊተገበር የሚችለው ፕሮጀክት የትኛው ነው የሚለውን በደንብ ከፍላጎት ተነስቶ ያንን ፕሮጀክት የመለየት ስራ መስራት ይጠይቃል ማለት ነው። ከዛ ቀጥሎ ደግሞ የለየነው ፕሮጀክት ዝግጅት ማድረግ፣ እነዛን ዝርዝር እቅድ ማዘጋጀት፣ በፋይናንስ በቴክኒክ ያለውን ነገር በደንብ ማዘጋጀት ያስፈልጋል ከለየም በኋላ ፕሮጀክቱን ማለት ነው። ስለዚህ የአካባቢ ጥናቶችንም ዳሰሳ ጥናት በማድረግ ጭምር በደንብ ዝርዝር የፕሮጀክት እቅድ ማዘጋጀት ያስፈልጋል። ከዛ ያዘጋጀነውን ዝርዝር እቅድ ደግሞ መገምገም፣ አጠቃላይ ያለበት ሁኔታ መገምገም እና ለስራ ዝግጁ ነው ወይም ፕሮጀክት ለመተግበር ዝግጁ ነው ወይ የሚለውን በደንብ መገምገም ያስፈልጋል። በቴክኒክ በፋይናንስ አጠቃላይ በፕሮጀክት ስታንዳርድ መሰረት መለኪያዎች መሰረት ይሄ ፕሮጀክት የሚተገበር ነው ውጤታማ የሚሆነው የሚለውን በደንብ ገምግሞ ከዛ የመጨረሻ ውሳኔ ላይ መድረስ ይጠይቃል። ወደ ትግበራ ከመበፊት የሚወስኑ አካላት የሚመለከታቸው አካላት እንዲወስኑበት ማድረግ ያስፈልጋል ማለት ነው። ከዛ በኋላ ይሄንን ሂደት ያለፈውን ይሄን ፌዝ ያለፈውን ፕሮጀክት ደግሞ ወደ ትግበራ ማስገባት ነው። ዝርዝር ወደ ትግበራ በእቅዱ መሰረት እንተገብራለን ማለት ነው ይሄን ፕሮጀክት። ከዛ የመጨረሻው የሚሆነው ነው ያ የተገበርነው ፕሮጀክት ግምገማ ማካሄድ ነው። ግምገማ ማካሄድ በተያዘለት ጊዜ በተያዘለት ወጪ የተቀመጠለትን ጥራት አስጠብቆ ነው ይሄ ፕሮጀክት የተካሄደው፣ የድርሻ አካላት ሚናስ ምን ነበር የሚለው ሁሉ ዝርዝር ካደረጉ በኋላ ያንን ፕሮጀክት መገምገም ነው። የሚረከብ አካል ካለ ለሚረከቡ አካል ማስረከብ ነው፣ ዘለቄታው እንዲረጋገጥ ማለት ነው። እንግዲህ በዓለም ባንክ የፕሮጀክት አቀራረብ አይነት እነዚህን መሰረት አድርጎ ነው መጀመሪያ ፕሮጀክት መለየት፣ ከዛ በኋላ ያን የተለየውን ፕሮጀክት ማዘጋጀት፣ ከዛ በኋላ ያን የተዘጋጀውን መገምገም፣ በግምገማው መሰረት ወደ ስራ እንዲገባ መወሰን፣ ከወሰኑ በኋላ መተግበር፣ ከተገበሩ በኋላ ደግሞ አጠቃላይ ፕሮጀክቱን መገምገም የዓለም ባንክ የፕሮጀክት አቀራረብ ቅደም ተከተሎች ናቸው ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በነገራችን ላይ በዚህ በፕሮጀክት ማኔጅመንት ዙሪያ ላይ በዩቲዩብ ከመለቀው ቪዲዮ በተጨማሪ እነዚህ ቪዲዮዎች በፌስቡክ ገጽ ላይም እየለቀኳቸው ስለሆነ እዛም ማየት ትችላላችሁ እና
በተለይ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ጊዜ ሰጥታችሁ በደንብ ተጠቀሙበት። በሚቀጥለው ቪዲዮ እስክለቅላችሁ ድረስ በያላችሁ በሰላማችሁ ይብዛ። ደህና ቆዩ።